በጣም ቀላልና የሚያምር ቆንጆ ዳቦ አሰራር ሂዳይስ ኪችን ነኝ። እንዴት ናችሁልኝ? ደህና ናችሁ? ዛሬ ደግሞ በጣም የሚጣፍጥ ዳቦ አሰራር ነው ይዤላችሁ የመጣሁት። ለድምጼ ከወዲሁ ይቅርታ ጠይቃለሁ። ትንሽ ጉንፋን ስለያዘኝ ጎርነን ሊልባችሁ ይችላል። በመጀመሪያ ሳህናችን ላይ ግማሽ ኪሎ ፍርኖ ዱቄት ወይም 500 ግራም ዱቄት፣ አንድ ኩባያ ወተት ትንሽ ለብ ያለ ቢሆን ቆንጆ ነው፣ አንድ የሾርባ ማንኪያ እርሾ፣ አንድ የሾርባ ማንኪያ ስኳር እናደርጋለን። ይህንን አንድ ላይ እናዋህደውና ለ10 ደቂቃ እንተወዋለን። በደንብ ኩፍ እንዲል ያደርግልናል። ከ10 ደቂቃ በኋላ አንድ የሻይ ማንኪያ ጨው እናደርጋለን። አንድ እንቁላል ሙሉን እንጨምራለን። አንድ እንቁላል ደግሞ አስኳሉን ለበኋላ እናስቀምጠውና ውሃውን ብቻ እንጨምራለን። ዘይት 4 የሾርባ ማንኪያ እንጨምራለን፣ ወይም ደግሞ በሲኒ ግማሽ ማድረግ ትችላላችሁ። ይህንን ከጨመርን በኋላ አንድ ላይ እናዋህደዋለን። ከዛ ከዱቄቱ ጋር አንድ ላይ እንቀላቅለዋለን። የዚህን ያህል ከቀላቀልነው በኋላ ትንሽ ዱቄት እየጨመርን ለስለስ ያለ ሊጥ እሽት አድርገን እናቦካለን። ስናቦካ በጣም ደረቅ ማለት የለበትም። ለስለስ ያለ ዳቦ እንዲሆን ሊጡም ለስለስ ያለ ብቻ ከእጃችን ጋር እንዳይጣበቅ አድርገን ትንሽ ዘይት እንቀባለን። ላስቲክ ሸፍነ ነው ለ15 ደቂቃ ሞቅ ያለ ቦታ እናደርገዋለን። ከ15 ደቂቃ በኋላ ሊጣችንን እናወጣዋለን። ቀዝቀዝ ያለ ቦታ ላይ የምትኖሩ ከሆነ 30 ደቂቃን ብታስቀምጡት ቆንጆ ነው። ከዛ ማዳመጫችን ላይ እናዞረዋለን። ሊጡን እንደዚህ ካዘጋጀን በኋላ አንዱን አነስ ያለ አንዱን ከፍ ያለ እናደርጋለን። መጀመሪያ ትንሽ ከፍ ያለውን እንዳምጠዋለን እንዳይዝብን። ዱቄት ትንሽ እንነሰንሳለን። በዚህ መልኩ ከዳመጥነው በኋላ የገበታ ቅቤ ወይም ደግሞ ዘይት እንቀባዋለን። ከዛ በዚህ መልኩ እንጠቀልለዋለን። መቀጠል ንጹህ በሆነ መቀስ በዚህ መልኩ እንቆራርጠዋለን። ለምግብ የምንጠቀመው መቀስ መሆን አለበት፣ ወይም ደግሞ ስል በሆነ ቢላ ወይ በክር መቁረጥ ትችላላችሁ። ባትራችንን ዘይትና ዱቄት ብንቀባው ቆንጆ ነው እንዳይዝብን። በዚህ መልኩ ከደረደርነው በኋላ አነስ ያለችዋን ደግሞ ሊጥ እንደዚህ እንዳምጣታለን። ከዛ በፒዛ መቁረጫ ወይም ስል ቢላ ተጠቅመን በዚህ መልኩ እንቆራርጠዋለን። የገበታ ቅቤ እንዳልኳችሁ ወይም ዘይት መጠቀም ትችላላችሁ። ተቀቡትና እንደዚህ ጥቅልል ታደርጉታላችሁ። ከዛ ባትራችንን እናመጣና መሀል ላይ ቀስ አድርገን እናደርገዋለን። ቅድም ስቆራርጥ ያስቀረሁት ሊጥ ነበር። መሀል ላይ በዚህ መልኩ እናደርገዋለን። ከድነን ለ15 ደቂቃ እናስቀምጠዋለን። 5 ደቂቃ በኋላ ቅድም ያስቀምጥነውን የእንቁላል አስኳል እናመጣና ትንሽ ወተት አድርገንበት እናዋህደዋለን። ከዛ ሊጣችንን እንቀባዋለን። እንዳልኳችሁ ቅዝቃዜ ቦታ ላይ የምትኖሩ ደግሞ ከሆነ ከ15 ደቂቃ በላይ ብታስቀምጡት ወይም 30 ደቂቃ ያህል ቆንጆ ነው። በደንብ ኩፍ እንዲልላችሁ ከላይ ሰሊጥ ወይም ጥቁር አዝሙድ ማድረግ ትችላላችሁ። ቀድሞ በጋለ በ190 ዲግሪ ሴልሺየስ ለ25 ደቂቃ ወይም እስከ 30 ደቂቃ እናበስላለን። ከ30 ደቂቃ በኋላ ይኸው ዳቦአችን እንደዚህ ቆንጆና የሚያምር ሆኖ ደርሶልናል። ኦቭናችን እንደየቤቱ የምንጠቀመው የተለያየ ስለሆነ ምናልባት በ190 ዲግሪ ሴልሺየስ በጣም ሚግል ኦቭን ያለው ሰው በ190 ቢያስገባው ውጭው አሮ ውስጡ ላይ በስል ይችላል። ስለዚህ 170 180 ማድረግ ይጠበቅበታል ማለት ነው። ስለዚህ ሰዓቱንም ዲግሪ ሴልሺየስንም እንደ ኦቨናችን ከፍ ዝቅ ማድረግ አለብን። ምክንያቱም ቆንጆ ሊጥ የዳቦ አዘጋጅተን ወይም ደግሞ ቆንጆ የኬክ ሊጥ አዘጋጅተን መጨረሻ ላይ ሊበላሽ ይችላል በኦቨን ምክንያት ብቻ ማለት ነው። ስለዚህ ኦቨን አጠቃቀም ወሳኝ ነው ለማለት ነው። ስለተከታተላችሁን ከልብ ነው ማመሰግነው። የምሰራቸው አዳዲስ ቪዲዮዎች እንዲደርሳችሁ ሂዳይስ ኪችንን ፎሎ ማድረግ እንዳትረሱ። ቻው።